ለዚህና ለመሳሰሉ ችግሮች ኢትዮጵያ ጀምሮ ወደ አፍሪካም ለመድረስ ለውጥ ማምጣት ይቻላል በሚል እምነት ከዛሬ 2 ዓመት ገደማ ጀምሮ ሰፊ እንቅስቃሴ ጀምሯል። በጣም በጥንቃቄ ማሰብ ይኖርብናል። ሶፎስ የሚሰራው ማይንድ ሴት ላይ ነው። አብዛኛው ነገር ኳሊቴቲቭ ነው። በሰው አእምሮ ላይ ቢሄቪየር ላይ ነው የሚሰራው። ስለዚህ ይሄ በቢሄቪየራል ቼንጆች ደግሞ ኦቨርናይት የሚመጡ አይደሉም። በደንብ ክሪቲካሊ ሜጀር መደረግ አለባቸው። እኛ አፍሪካውያን ራሳችንን ለመርዳት መዘጋጀት አለብን። በድህነት፣ በሙስና፣ በዘረኝነትና በአክራሪነት ላይ ጀርባችንን ለመመለስ ራሳችንን ማዘጋጀት አለብን። ለሀገራችንና ለአህጉራችን በሚመችና አውዳዊ በሆነ መልኩ ችግራችንን ለመፍታት ወስነን መነሳት አለብን። የሶፎስ አፍሪካ ጥሪ ያ ነው። እንዴት ነው የድህነትን ሳይክል መስበር የምችለው? አባቴ ደሃ ከነበረ እኔ ደሃ መሆን የለብኝም። የኔ ልጆች ደሃ አይሆኑም። ያ ማለት ሳይክሉን ከሰበር ነው አይ ቢሊቭ ኮሚኒቲያችን ይቀየራል ብዬ ነው ማስበው። አንዳንዴ መፍትሄ የሚመጣው ያለው ችግር ሲሰማን ነው አይደለ? የሀገር ፍቅር መኖሩ ሲሰማን ነው የሆነ መፍትሄ ለማምጣት የምንነሳው። ያ ያላቸው ግን ደግሞ በአንዳንድ ነገር ምክንያት ወይ ባለመናገር ወይም ኦፖርቹኒቲውን በማጣት ደግሞ ውስጣቸው እንዲህ ቢደረግ እኮ ብለው የሚቆጩ ኢትዮጵያውያንን እድል ለመስጠት ነው። ደጅ ያለው ነገር ማተር አያደርግም። ማተር የሚያደርገው how we see things ነው። it's attitude ነው። የሰው አቲቲዩዱ የአንድ ሰው ፖዚቲቭ ሲሆን ምን ማለት ነው? እሱ ነገሮችን የሚያይበት መንገድ። በአቲቲዩድ ነገሮችን አይደለም ማኔጅ የምናደርገው። ማንን ነው? ራሳችንን።